ከልክ ያለፈ ደግነት፣ ራስን አሳልፎ ስለ ሰዎች መስጠት። በእውነት እኔ በጣም የሰው ልጅ እንደዚህ አይነት ልብ እንዴት አይነት እንደዚህ ነጭ ወረቀት እንዴት ይሆናል? አዶናይ እመቤቴ ስለ ሰው መለወጥ ይህን ያህል ሰው በቃ ስለ አንድን ወንድምን የተሻለ ነገር እንዲያገኝ ለማድረግ ጎበዝ ሰው በዚህ ልክ ይደክማል። የራሱን እኔ እንኳን በአዶናይ ልክ ያለ እውቅና ያለውን ሰው ተውትና ትንሽዬ እኮ እንደው የሆነች ነገር ስትኖር በጥፍሩ እኮ የሚቆም በበዛበት ዘመን በዚህ አሪዎስ በሆነበት ዘመን ግን በዚህ ልክ ደግነት በዚህ ልክ በቃ ለሰዎቹ መንገድ ለመሆን በዚህ ልክ እውነቴን ነው። በጣም ይሄ ልጅ እምባዬን ያመጣው በእውነት ነው የምነግራችሁ። እንደው ይሁን እሱ እየተረጎመለትና እሱ እንትን እየሆነ እያለ ያጠገቡ ሆኖ እንደዛ ሆኖ ከበር እያደረገው እኔ እንዲህ እምባዬ ሁሉ ወርዶ እንደዚህ አይኔ ስንቀው እምባ በእምባ ሆኛለሁ። እመቤቴ ኧረ ምን አይነት እናትን የወለደችው በእውነት መድኃኔዓለም ምስክሬን። እዚህ አሬዎስ በበዛበት ዘመን እንደዚህ አይነት ደግነት በእውነት ነው የምነግራችሁ። ይሄ በጣም በቃ ይሄ ውስጣችን የተራበው ነገር፣ ውስጣችን የተጠማው ነገር፣ ውስጣችን ኢትዮጵያውያን የምንፈልገው ነገር ስለሆነ ነው መሰል። ደግሞ እኔ ብቻ አይደለሁም፣ በጣም ብዙ ሰው ነው በቃ ውስጡ የተነከው በአዶናይ በጣም ባደረገው ነገር። ያን ያህል እሱን እያመናጨቁት ያን ያህል እየገፈተሩት ጋርዶች ምንም የእሱ እንትን እኔ ብሆን ምን አባቱ ይገፈትረኛል? ለምን አራት እግሩን አይበላም ብዬ ልሄድ እችላለሁ? እመቤቴን ግን ያ ሁሉ እንደዛ እየገፈተሩት ሄዶ እንደገና ደግሞ ሄዶ ብቅ የሚያደርገው በእውነት ይሄ መሰጠት ነው። አረ ይሄ መሰጠት ነው እመቤቴ። እኔ በጣም በቃ ይሄ ሁላችሁ ራሱን ያሸነፈ ሰው ማለት በጣም ራሱን ያሸነፈ ሰው ማለት እመቤቴን በጣም ብዙ ያላወቅነው ግን አዶናይ ነው። እመቤቴን እነግራችሁ ለብዙ ወጣት ተምሳሌት መሆን የሚችል ዛሬ ሰልፊሽ በበዛበት ዛሬ እኔ ለብሼ ሌላው ምን አገባኝ ቢራ በሚባልበት እኔ ልደግ እንጂ ስለሌላው አያገባኝም በምንልበት ዘመን በእንደዚህ አይነት እነሱ ይለፉ ወንድሜ ይለፍ ብሎ ለወንድሙ ለማሳለፍ ይህን ያህል ይጥራል ልጅ። እኔ አዶናይን ማደንቀው አሁን ዛሬ ይህን ስላደረገ አይደለም። ከሳምንት በፊት ነው መሰለኝ አንድ ቪዲዮ አይቼ ነበር። 100 ሺህ ብር ሰጡት ለዚህ ልጅ። ይሄ አሾስፒድ ስለሚመጣ ለእሱ ተዘጋጅ ብሎ 100 ሺህ ብር ልብስ ግዛ፣ ጫማ ግዛ፣ ተዘጋጅ፣ ራስን አዘጋጅ ብሎ ሲሰጠውና ሲያዘጋጀው አይቻለሁ። አረ በጣም ምን አይነት ተሰጡ ምን አይነት እኔ እመቤቴን እኔ በጣም ይሄ ልጅ ያለ እንደው ይሄ ልጅ በጣም ጊዜ መብርሃን ተጠብቀው በእውነት እንደው ሰው በጎ ሰው ደግሞ አይበረክትም ጎበዝ። ብዙ ነገር ልንለው ሞክረናል። ብዙ ነገር ልንተቸው ብዙ ነገር ልናሳነሰው ሞክረናል። ግን በቃ ይኸው በእንደዚህ አይነት ደግነቱ በእንደዚህ አይነት ሩሩህ አንጀቱ በቃ አሸንፏል ሁሉንም። በእውነት ይሄ ልጅ በጣም ለብዙዎች አርአያና ተምሳሌት የሚሆን ልጅ ነው። ኧረ እመቤቴ እንደው እኔ በጣም ምስጋና እንደው ያመሰገንናቸው ሰው ሁሉ የተጠለፉ ሲወድቁ የወደቁ ተቸግረናል። አዶናይ እንደው ይህንን ጸጋህን ጠብቀው በፈጣሪ ስም እንደ ኢትዮጵያ ሕዝብ የዚህን የመረቀህን ያህል ደግሞ እንደው ልቡን ነው የምትሰብረው አንተ። የሆነ ከዚህ በኋላ በህይወት የሆነ የምትሰራቸው ሮንግ የብዙ ሰዎችን ህይወት የብዙ ሰዎችን ልብ ይሰብራል። እመቤቴ አዶናይ እግዚአብሔር ይርዳ። በእውነት በጣም ደግ ልብ ነው ያለ። በጣም ቀና ሰው በቃ ያለምንም ማስመሰል አለምንም ላድርግ ብለህ አንተ ፍላጎት በቃ የውስጥህ ስለሆነ ነው። በቃ የተሰራህበት ስሬት ነው ያደግክበት ነው። ያሳደጉ ቤተሰቦች በጣም መቤቴን እኔ አንተን ያሳደጉ ቤተሰቦች የተባረጉ ያልተዘራብህ አይደለም ቤተሰብ የዘራብህ ነው። ስታድግ እናትህ የዘሩብህ ነው፣ አባትህ የዘሩብህ ነው እንጂ ዝም ብሎ ከየትም አላመጣው የተሰራብህን ነው በቃ የሆንከው አንተ መቤቴን። እና ኢትዮጵያ እናት አባቶች እንደው ስታሳድጉ እንደዚህ አይነት ቅን የሆነ ልጅ ያሳድጉ። እንደዚህ ይህ ልዩነት የዘረኝነት የምን እየሰበካችሁ አታሳድጉ መቤቴን። እኔ በእርግጠኝነት እኔ አዶናይና ይሄ የኢትዮጵያ ስፒድም ልጅ ከአንድ አካባቢ እኮ አሁን በክልል በሚባለው የመጡ አይመስለኝም፣ የተለያዩ ይመስለኛል። ግን ሰው በመሆኑ ነው በቃ ያን ያህል እየተቸገረ ያለው። እና እኔ እመቤቴን እኔ ኢትዮጵያውያን ልጆቻችንን ስናሳድግ ሰው አድርገን እናሳድግ እመቤቴን። እንደው ይሄ እንደው ዝም ብሎ በተለይ ይሄ ድንበር ክልል የሚባል የሚከልላቸው እንደው ልጆች አታሳድጉ እመቤቴን። ልዩነቱን አይወቁት በቃ ሰው እንደዚህ እንደው ሰው ሆነው እንደዚህ ሂደው እንዳዶናይ በስመ አብ ደግነት፣ በስመ አብ የዋህነት እመቤቴ፣ በጣም ንጹህ ልብነት። ምን አይነት ልብ ነው እመቤቴ!
አረ ኢትዮጵያውያን ለሁላችንም ይሄን ልብ ይስጠን። አረ የአዶናይን ልብ ይስጠን እመቤቴ። አረ ይሄ ልጅ በጣም በጣም ማደግ ያለበት ልጅ ነው። አረ ይሄ ልጅ በጣም በእውነት በጣም እኔ እንደው የሚገርማችሁ አሁን መኪና ለእንዲህ ለአርቲስቶች ለምናምን ሲባል ሁሉ እንደው የራሱ የሆነ እውቅናው ላይ ለመጨመርና የሆነች ነገር እንደው እንደዚህ በቃ ስም የመፈለግ አይነት ነገር አድርጌ ሁለት አይነት ሰው ሆኜ ነበር። ግን የትናንቱ የዚህ ልጅ ላይ ያደረገው ነገር እመቤቴ ምስክሬን ያለምንም ማስመሰል የሌለው ምንም ነገር ፍላጎት የእሱ የእንትን የሌለበት ንጹህ በቃ የመርዳት የወንድምነት መርዳት ነው በቃ ያደረገው። ዋጋ ነው የከፈለው። እንደዛ እየተገፈተረ በጋርዶች እንደዛ እየሆነ እመቤቴን ራሱን ዝቅ አድርጎ ግን ወንድሙን ከፍ አደረገው። አየው ጎበዝ። እኛ ዝቅ ብለን ከፍ ብናደርጋቸው ወንድሞቻችንን እህቶቻችንን በእኛ ላይ ይለፉ። እመቤቴ ምንችለውን ሁሉ እንደው እንደዚህ በቅንነት እንረዳዳ። እመቤቴ ደግሞም ይህን ብናደርግ እመቤቴ ድህነት እናሸንፋለን፣ እንለወጣለን። ወጣቱ ተስፋ እንዳይቆርጥ ማድረግ እንችላለን። እመቤቴ አራዶናይ እመቤቴን ትልቅ ትምህርት ነው። በቃ በጣም ለብዙዎች ያስተማርከን ይህንን የአዶናይን ቪዲዮ እውነቴን ነው። እንደው ቆርጣችሁ ለሁሉም በየስልኩ ለኢትዮጵያ ወጣት እንዲደርስ አድርጉ። እመቤቴ በጣም ብዙ ሰዎችን መለወጥ ይችላል። የቪዲዮ ብቻ ይህ ብቻ ብዙ ነገር ማስተማር ይችላል። በጣም የሚገርም ነው። እመቤቴ በጣም ነው። እኔ በጣም ልቤን የተነከው በጣም አንጀቴ የተንሰፈሰፈ እመቤቴ ዲምባ በንባ ሆንኩ። በቃ እኔ ሁነተው እንደው በቃ ለሱ ምንም እንዳልሆነ አድርጎ በቃ የሆነ እንደ ሰው ነው በቃ መርዳት አይሆንም። ግን መልእክቱ በጣም በጣም ሂውጅ የሆነ ከባድ መልእክት ነው ያለው። ይሄ መልእክት አዶናይ ተባረክ። እመቤቴ ቤተሰቦች አንተን የወለደች ማህፀን ትባረክ። እናቴ አባቴ የተባረኩ አንተን እንደዚህ አድርገው ያሳደጉ በእውነት እነሱ ናቸው አንተን የሰሩ። ከየትም አላመጣኸው። እድሜ ይስጥህ አቦ በእውነት ከእኔ ትናንትና ጥሩ እንትን ተላልፏል። ኢትዮጵያ ሀገራችን በጥሩ ገጽታዋ ጥሩ ነገር ተገልጿል። በጣም የሚያምር ነበረ። ኦርጋናይዝ የሆናችሁት በጣም የቱሪዝም ሚኒስትሮችም እንዲሁም ደግሞ ወጣቶቹ በየቦታው የነበረው በጣም ማርክስም የሚችለውን ሁሉ አድርጓል። ዳንኪራ የሚችለውን በጣም ወጣቶች በጣም ኦርጋናይዝ በጣም በቃ መሆን ያለበት ይሄ ነገር ነበረ። በጣም ጥሩ ዝግጅት ተደርጎበታል። እኔ በጣም ብዙ ሚዲያዎችን አይቻለሁ። እኔ ዛሬ በጣም በርካታ በዓለም ላይ ያሉ ወጣቶች ስለ ኢትዮጵያ ነው ዛሬ እያወሩ የተመለከቱ ብዙ ፖድካስት እየተለቀቀ ያለው እና ይህን ያህል በአንድ ቀን ይህን ያህል አቅም ስላለው ልጁ የመጣው ልጅ በጣም በዓለም ላይ ነው በጣም በኃይለኛው እንትን የሆነ ወደ 200 ምናምን ሺህ ነበር ላይቭ ላይ ሰው ይከታተለው የነበረው ላይቭ እና ይህ ቀላል አይደለም። ይሄ ቱሪዝሙን መሸጥ ራሱ ቀላል አይደለም እና የሀገርን ገጽታ በደንብ ሆኖ ጥሩ አርጎ በቃ ጥሩ እንትን የተደረገው እና ፕሮሞሽን ተደርጓል በደንብ ሆኖ እና ይሄንን ደግሞ መጠቀም ያስፈልጋል አሁን ወደፊትም። ምክንያቱም የሚመጡ በተለይ እንደዚህ ቱሪስቶች ሲመጡ ለቱሪስቶች ጥሩ የሆነ መንገድ ማመቻቸት፣ ጥሩ እንደዚህ አይነት እንክብካቤ ማድረግ። ምክንያቱም አንዳንድ ጊዜ የሆነ ቱሪስት ሲመጣ የሆነ ጨምሮ ዋጋ የሚሸጡ እንትን ማስወደድ ይህን ያህል በቃ በጣም የሆነ የሚያስደነግጥ ነገር በቃ የሆነ ከቱሪስቱ የሆነ ቦጭቆ መሄድ የሚፈልጉ ነጋዴዎች አሉ። ትናንትም ተመልክተናል የሆኑ እና እነዚያ መታቀብ አለባቸው። በቃ ወደ ሀገር የሚመጣውን ሰው በደንብ በእንክብካቤ እንደውም ካላቸው ነገር ላይ ሰጥተው እንዲወደው ሀገሩን አድርጎ ያ ሰው ደጋግሞ እንዲመላለስ ማድረግ እና ቱሪዝም በበዛ ቁጥር ይውላችሁ ሀገር እየተለወጠ ነው የሚሄደው። በጣም ገቢያችን እያደገ ያ ነገር ብዙ ነገር እየተሰራበት ሀገር እየተለወጠ ነው የሚሄደውና ወዳጆች በጣም ትልቅ ነገር ሲሰራ ደግሞ ይህን ማመስገን እንልመድ። ሁሉን ነገር መኮንን ጥሩ አይደለም እና ወጣቶች ላደረጋችሁት እንዲሁም ደግሞ ቱሪዝሞች የኢትዮጵያ ቱሪዝም ያደረጋችሁት በጣም መልካም ነው፣ የሚደነቅ ነው። በጣም እኔ ደስ ብሎኛል በእውነት በጣም ትልቅ ነገር ነው የተደረገው። በአንድ ቀን ብዙ ገጽታችንን ብዙ መልካም ነገሮችን አይተናልና በርቱ፣ ቀጥሉ፣ ስሩ ጎበዝ። ስራ ነው የሚለውጠው፣ ወሬ ምንም ነገር የሚለውጠው ነገር የለም እና ለአዶናይ ደግሞ ክብር ስጡት፣ አመስግኑት። ቢያንስ ምንም ነገር አይፈልግም ልጁ ግን እንዲሁ ምስጋና የሰው ልጅ ያበረታል ያጠነክራልና አመስግኑት ጎበዝ። አዶናይ አቦ ይመችህ አቦ። በጣም ወድሃለሁ ብሮ። በርታ፣ የልብህን ይጠብቅልህ አቦ። እግዚአብሔር ከአንተ ጋር ይሁን።